ወንድማችሁ ኻሊድ መሐመድ የሸጋሚራ አባት ሁሉ ጊዜ እንደማቀርብላችሁ እንግዶችን ወንድማችን ግራዝማች ይዤላችሁ መጥቻለሁ የሚያካትት ስለሆነ እንትን በሶሻል ሚዲያ ላይ ግራዝማች ሻፊ በመባል ተታወቃለሁ ግራዝማች ማለት ትርጉሙ ምንድነው በግራ በኩል የዘመቱ ሰዎችን ይዘው ከዘመቱ ጀግና ኢትዮጵያውያኖች አንዱ አንተ ግራዝማች ግራዩን ከነገር ምናምን የሚል ነገር ካም ነገር ብዙ ጊዜ ይህን ታሳልፋለህ ምክንያትህ ምንድነው ደግ ስራ እየሰራው ነው ብያላስብም እስካሁን ድረስ ወደፊት ግን በደንብ ደግ ጥሩ ሰው መባል ፈልጋለሁና ጥሩ ነገር ማድረግ ፈልጋለሁ መልካም ያደረግን በሄድን ቁጥር በውስጣችን የክፋትና ጥላቻ እየወጣ ነው የሚሄደው ኸይር ነገር ማድረግ ለራስ ነው እኔ በጣም ካንተ ጋር የምጣላው ስትጠራጠረኝ ነው እህታችን ፈርሃ ላቭ ወለኔ ይላል ግሬ ጀግናችን ድምጹ በታፈነው በወለኔዋ እናቴ ስም ክብርና ምስጋና ይድረስ በልልኝ ለኛ ለእልከሽ ትውልዶች ላርዲዎች ላፍቶች የሚመክረን ነገር ካለ ከሱ ምክር እንፈልጋለን ለምን ቢባል እሱ ለኛ ለወጣቶች አርማችን ነው እንወዳሃለን መሰሎችህን ያብዛልን በልልን ካልዲያንተንም ከልብና መሰግናለን ነው የሚለው እስኪ እንግዲህ ለነዚህ ለእልከሽ አልፈልግም ማለት ነው እምቢ እንደዛ ኦኬ ኖርማሊ እኔ ወለኔ ነኝ እልከሽ የሚባሉ በእልከሽ ብለው ወለኔ ማንነት ናቹራል ነው ተፈጥሯል ናቹራል ነው እኔ ወለኔ ነኝ ማንነቴ ናቹራል ነው ወለኔ ሁኜ ከወለኔ ፋሚሊ ተፈጥሬያለሁኝ ወለኔኛ ቋንቋ ተናጋሪ ቤተሰብ ነው ያፈራኝና ጥያቄ ከማህበረሰብ ከዛሬ 28 አመት በፊት ወይም 25 አመት በፊት ጀምሮ ማህበረሰቡ ያነሳ ነው ያለው ለማህበረሰባችሁ ነገራቶች ቢሟላለትና ቢስተካከለለት ልከሽ አንፈልግም ብላችሁ እንደማትወጡ እኔም በዛ እንደክ መጀመሪያ እንደማልወጣ ይታወቃል ኖርማሊ ግን ማህበረሰባችን የጎደለው ነገር አለ ምስለኔ ማለት ምስለኔ ማለት በካሊድ ምስል በካሊድ አምሳይ ፎር ኤግዛምፕል በወለኔ አምሳያ ለወለኔ የማይሰራ ግን እዛች ጋር ያለው ለዞኑ አድሚኒስትሬሽን የሚሰሩ ሰዎች ይሄ የፌደራል መንግስት አወቃቀር እስካልተቀየረ ህገ መንግስቱ እስካልተቀየረ ጊዜ ድረስ ግን የወለኔን መብት ከመጠየቅ ወደ ኋላ እንዳትሉ ነው በየመለው السلام عليكم ورحمة الله وبركاته دنا يتكبراتشو يا خالد يوب تكتاتايوش بيتسبوች እህትና ወንድሞች ውድ ኢትዮጵያውያን ያገር ልጆች እንደምንላችሁ እንደምናምሽታችኋል ሰላም ተይበያላችሁበት ይድረስ ወንድማችሁ ኻሊድ መሐመድ የሸጋሚራ አባት ሁሉ ጊዜ እንደማቀርብላችሁ እንግዶቻችንን ያቀርብኩ ዛሬ አዲስና ብዙ ጊዜ ከሶሻል ሚዲያው ራሱን ደበቅ አድርጎ በጣም ብዙ መልካም ስራዎችን የሚሰራው ወንድማችን ግራዝማች ይዤላችሁ መጥቻለሁ እንግዲህ ግራዝማች ጋር ደስ የሚል ቆይታ ይኖረናል ተከታተሉን ወንድሜ ግራዝማች እስኪ እንግዲህ ያው በመጀመሪያ ደረጃ ለኻሊድ ቲዩብ ተከታታዮች ራስን አስተዋውቅ ቤትኛው ስሜ በግራዝማች ወላ በመታወቂያ ስሜ ልጀምርልህ በግራዝማች አስተዋውቀና ከዛ ጥያቄው ደግሞ እሱን የሚያካትት ስለሆነ እንትን በሶሻል ሚዲያ ላይ ግራዝማች ሻፊ በመባል ተታወቃለሁ ግራዝማች ሻፊ ባይዘዌ የኔ ስም ብቻ የኔ ስምም ነው ማለቴ የአያቴ ስም ነው የኔ ትክክለኛ ስሜ ፋሪስ ሱልጣን ግራዝማች ሻፊ ነው የሚባለው ማለት ነው ተወልጄ ያደኩት ጉራጌ ዞን ወልቂጤ ነው ያው ለስደት ሳውዲ አረቢያ እንደማንኛውም ኢትዮጵያዊ ለመረዘቅ መጥቻለሁ ማለት ነው ኦኬ ያው እንግዲህ ወንድሜ ግራዝማች ብዙ ጊዜ አንተ ጋር ፎቶ በመነለቀቅበት ሰዓት ብዙ ሰው የሚጠይቀውን ጥያቄ ነው አሁንም እህታችን የጠየቀችው ብዙ ሰው ታጠቅ ነው ብሎ ያስባል እና ምናልባት በመልክ ታጠጋት መሳሰላለህ ወይ ነው የሚለው ወይም ደግሞ ብዙ ጊዜ ሰው ታጠቅ ነው ብሎ ኮሜንት ላይ ይጽፋልና ታጠቅን የሚያመሳስላችሁ ነገር አለ ወይ ነው በድምጽም ይሆናል በመልክም ይሆናል ምንም የሚያመሳስላችሁ ነገር አለ ኦኬ ኖርማሊ ታጠቅ እንደማንኛውም ሰው ለኔም ሃይድ የሆነ ሰው ነበር ማለት ሃይድ ማለት የተደበቀ ሰው ነበርና በአካል አንድ ሁለት ያግኝቻለሁኝ
ካየሁት አንፃር ከሆነ በመልክም በፊዚካሊም ከኔ ጋራ ብዙ የሚያመሳስለን ነገር የለም ከድምጽ አንፃር የኔ ድምጽ ትንሽ ወፈር ያለ ድምጽ ይመስለኛል ከዛ አንፃር ኖርማሊ ታጠቅን በአካል አቋቋዋለሁ እንጂ እኔ ታጠቅ አይደለሁም ማለት ነው ታጠቅ አይደለም እርግጠኛ ነህ አይደል በነገራችን ላይ እንግዲህ ያው ግራዝማችን ከመወድለት ባህሪው ሳቁ ደስ ይለኛል በጣም ቲዝ ቪአይፒ ላፍ ይባላል እና ያው ታጠቅ አይደለም እንግዲህ ብዙ ተደጋጋሚ ጥያቄ ነው እንደው ያሱን ፎቶ ሲያዩ ብዙ ሰው ታጠቅ ብለው ስለሚያስብ ነው ሌላው ብዙ ጊዜ ከሚዲያ በደንብ አናየውም ለምንድን ነው ደግሞ ሰሞኑን ጠፍተሃል ለምንድን ነው የጠፋው እየተባልክ ነው ሶሻል ሚዲያ ላይ አክቲቭ ነኝ እንደ ሌሎች ወንድሞችና እህቶች ኖርማሊ ብዙ ቪዲዮ አልሰራም በጣም ኢምፖርታንት ካልሆነ በስተቀር ብዙ ቪዲዮ አልሰራም ሶሻል ሚዲያ ላይ ኤቭሪዴይ አመንኩበትን ሐሳብ ለሌሎች ወንድሞችና እህቶቼ ስፔሻሊ በኢትዮጵያዊነት ዙሪያ በኩልነት ዙሪያ ዋናው ነገር ደግሞ በደግነት ዙሪያ እኔ በደግነት በጣም አምናለሁ በደግነት ዙሪያ ሰዎች ወንድሞቼ የሚከተሉኝ ሰዎችን ይጠቅማሉ የሚሉ ሐሳቦችን ከማስተላለፍ ወይም ለነሱ ሼር ከማድረግ ቦዝኛ አላውቅም አለው ግን ኖርማሊ በቪዲዮ በእንደሌሎች ወንድሞችና እህቶች ብዙ ጊዜ አልከሰት ምናልባት በቅርብ ጊዜ በኋላ በዩቲዩብ ኢንሻአላህ በዩቲዩብ እንጠብቃለን እንመጣለው በያስባለሁ ኦኬ እንጠብቃለን ግራዝማችን በዚህ አጋጣሚ ያው በቅርቡ እኛም እየተወት ነው በዩቲዩብ ላይ መከሰት አለበት ያለው ነው ከሚሰራው ስራ አንፃር ያው እንግዲህ ያው የጥያቄያችንም ሰንሰለት እሱን ስለሚያካትት ነገሮችን ለለፈውና ወደ ኋላ ላይ መለስበታለሁ በዚህ አጋጣሚ ትክክለኛ ስምህ ሌላ ነው ግራዝማች ብለህ ነው የምትጠቀመው ያው ያያቴ ስም ነው ብሏችኋል ግን ግራዝማች ማለት ትርጉሙ ምንድነው ይሉሃል ኦኬ ያው በግራ በኩል የሚያዘምት ማለት ነው በድሮ ጊዜ ቀኛዝማች ግራዝማች አዝማች የሚሉ የማዕረግ ስሞች ነበሩ አሁን ኮሎኔል ጀነራል ኮሎኔል ምናምን እንደሚባለው ብርጋዴር ጀነራል እንደሚባለው ያኔ አገራዊ በሆነ ስያሜ ጀግኖች ይሰየሙበት የነበረ ስያሜ ነው የኔ አያቴ ቅድመ አያቴ ባድዋ ጦርነት ጊዜ ማለት ነው በግራ በኩል የዘመቱ ሰዎችን ይዘው ከዘመቱ ጀግና ኢትዮጵያውያኖች አንዱ የኔ አያት ግራዝማች ሻፊ ናቸው ማለት ነው ግራዝማች ሻፊ የትክክለኛ መጣሪያቸው ሲሆን ማዕረጋቸው ደግሞ ግራዝማች ነው ማለት ነው እና ግራዝማች ሻፊ የማዕረግ መጣሪያ ነው መጣሪያውም ደግሞ ያው በጦር ሜዳ ላይ በግራ በኩል ወደ ቀኝ የሚያዘምት ማለት ብዙ ጊዜ እንደዚህ ነገር አሰይመጣይ አንተ ግራዝማች ግራዩን ነገር ምናምን የሚል ነገር ይሉኛ ኖርማሊ በጣም እንደው ሞር በጣም ከቀኝ ወደ ግራ ከማዝመት ከግራ ወደ ቀኝ ማዝመት የጠመመውን ወደ ቀኝ ይሻላልና በቃ ግራዝማች ማለት በግራ በኩል ለዘመቻ ወይም በከሰበሳቸው ስር የነበሩትን ሰራዊቶችን ከግራ ወደ ቀኝ ጠላት ወዳለበት አቅጣጫ የሚወስዱ ሰዎች ወይም የማዕረግ መጠሪያቸው ነው ማለት ነው ኦኬ ያው በሚገባ መልሰህልናል እንግዲህ ያው በነገራችን ላይ ግራዝማች የሚታወቀው በመልካም ስራዎችና ሰውን በመርዳት በበጎ አድራጎት ስራዎች ላይ ለሰዎች ቀን አስተሳሰብ ያለውና ጊዜውን ወደ አጉል ነገር ሳይወስደው ራሱን ቆጥቦ ብዙ ጊዜ ብቅ ብሎ የምናየው በበጎ አድራጎት ስራዎች ላይ ነውና ብዙ ጊዜ ለመልካም ነገር ብዙ ጊዜ ተሳተፋለህ ነው የምትለውታችን ለመልካም ነገር ግን ብዙ ጊዜ ሴቶች ናቸው የሚጠይቁት ወንዶች አጠይቁም ወንዶች የመጠየቅ እንትናችሁን አካብቱ እህታችን ለመልካም ነገር ብዙ ጊዜ ይህን ታሳልፋለህ ምክንያትህ ምንድነው ኢቨን የግል ስራህንም ጥለህ ወደ መልካም ነገር ለማድረግ ስትሮጥ እንሰማለን እናያለን ምክንያትህ ምንድነው የግል ፐርሰናል ችግር አለው ማለት ነው ኮንታክት የሚያደርገው ዛጋ ኖርማሊ እኔ በተቻለኛ አቅም እኔ ደግ ስራ እየሰራው ነው በያላስብም እስካሁን ድረስ ወደፊት ግን በደንብ ደግ ጥሩ ሰው መባል ፈልጋለሁና ጥሩ ነገር ማድረግ ፈልጋለሁ ኢቨን እኔ ይሄ ነገር ትንሽ እንኳን የምትሰራዋን ጥሩ ስራ ላይ ራሴን ማሳተፍ የጀመርኩት ሳውዲ አረቢያ ከመጣው በኋላ አይደለም ኢትዮጵያ ውስጥም በተወለድኩበት አካባቢ
ጎዳና ላይ የሚኖሩ ማት ሰዎች አሉና ታሞ ሐኪም ቤት የሚወስዳቸው ሰዎች አይኖርም እኔ በአካባቢ በሚኖር ሰዎችን ሳንቲም በማሰባሰብ ይዛኔ 1 ብር በርካምሳም 2 ብርም የሚሰጥ ሰው ትልቅ ነበርና እነዛ ሳንቲሞችን በማሰባሰብ ህክምና ቦታ ላይ እንዲሄዱ አደርግ ነበር የሞቱ አስፋልት ላይ የሚሞቱ ከሌላ ቦታ መጥተው ተሰደው ለስራ ብለው መጥተው ተሰደው በተለያየ በሽታ የሚሞቱ ወንድሞችን አሉ እህቶች አሉ እነሱን በአካባቢ ሰው በሙስሊም ከሆኑ አጥበን ጀናዛቸውን አሳጥበን ከፍነን እስላማዊ ስርዓት በሚጠብቀው መልኩ እንዲቀበሩ እናደርጋለን ከፖሊስ ጋር በመቀናጀት ማለት ነው ክርስቲያንም ከሆነ ሃይማኖቱን ተከትለን የሚያስፈልገው ነገር ያንንም የጀመርኩት ነገር ነው ያ ነገር የማደርገው ለምንድነው መሰለ አንድ ለራሴ ስል ነው ማደርገው መልካም ያደረግን በሄድን ቁጥር በውስጣችን የክፋትና ጥላቻ እየወጣ ነው የሚሄደው የሆነ የመክፋት ነገር የለም በሰዎች ላይ መጥፎ የማሰብ መጥፎን የማድረግ ነገር መጥፎ ማሰብ በራሱ በሽታ ነው ብዬ ነው ማስበውና ጥሩ ነገር ባደረኩኝ ቁጥር እኔ ራሴ እየታከምኩኝ እነዛ ሰዎችንም እያዳንኩኝ ስለሚሄድ ሞር ደስተኛ ስለመሆንበት ነው በእንደዚህ ነገር ተሳትፎ ማድረገው ማለት ነው እንደተባለው እውነት ነው እኔ ብዙ ስራ ለኸይር ስር ማን ለሰዎች ለወንድሞቼ ለቶቼ ለመድረስ ብዬ ብዙ መሰራቸውን ስራ ያቋረጥኩበት ጊዜ አለ ካንዱ ለሶስት ጥሩ ቦታ የሚከፈለኝ ደሞዝ የሚከፈለኝ ቦታ ትቻለሁኝ ግን እነዛ ሰዎች ደግሞ ያንን መስዋዕትነት የከፈልኩላቸው ሰዎች ደግሞ ዱነው ሳያቸው በጣም ነው ደስ የሚለኝና ኸይር ነገር ማድረግ ለራስ ነው ኸይር ነገር በሰራህ ቁጥር አንተ ኸይር እኔ አሁን ንጹህ ሊና አለኝ በነገራችን አንተ ነገር ልንገር እኔ ብትሰድበኝ አልሳደብም መልካምነት ነው ብትመታኝም ሞርኒ ልትመታኝ መጣህበት መንገድ እንትን ካላለኝ በስተቀር ብትመታኝም አልማታም እኔ በጣም ካንተ ጋር የምጣላው ስትጠራጠረኝ ነው ከባድ በከፉ ነገር ግን የምጠራጠረኝ ነገር ከሆነ በጣም ነው የሚቀር የሚለኝ የሚከፋኝና ኸይር ማድረግ ለራስ ነው ለማንም አይደለምና ሁላችንም በተቻለን መጠን ጥሩ ነገር ማድረግ ከማሰብ ነው የሚጀምረው ኖርማሊ ጥሩ ነገር ከማድረግ ወደ ኋላ አንበል ምክንያቱም ሁላችንም ጥሩ ይሄድን በሄድን ቁጥር በዙሪያችን ያሉ ችግሮችም እየተቀረፉ ይሄዳሉ በየሰላማስም ማለት ነው በጣም እንግዲህ ያው ጥያቄዎቹ ብዙ ናቸው የተወሰኑትን እና ለእናንተ ይጠቅማል የሚሉትን ጥያቄዎች ነው ያነሳው መጠይቀው ግራዝማች ደግሞ እነዚህን ጥያቄዎች በበቂ ሁኔታ እየመለሰልን ያለው እህታችን ፈርሃ ላቭ ወለኔ ይላል ግሬ ጀግናችን ድምጹ በታፈነው በወለኔዋ እናቴ ስም ክብርና ምስጋና ይድረስህ በልልኝ ለኛ ለእልከሽ ትውልዶች ላርዲዎች ላፍቶች የሚመክረን ነገር ካለ ከሱ ምክር እንፈልጋለን ለምን ቢባል እሱ ለኛ ለወጣቶች አርማችን ነው እንወዳሃለን መሰሎችህን ያብዛልን በልልን ካልዲያንተንም ከልብና አመሰግናለን ነው የሚለው እስኪ እንግዲህ ለነዚህ ለእልከሽ አልፈልግም ማለት ነው እምቢ እንደዛ ኦኬ ለእልከሽ ትውልዶች ላርዲዎች ላፍቶች ምትመክረን መክራል ወንድ ወጣቶች መጠራ ሲሆን አፍቶ ደግሞ የሴት ወጣቶች መጠራ ነው ኦኬ ለኛ ለነዚህ ምትመክረን ካለ ነው እንግዲህ በዚህ አጋጣሚ ላንተም እንዲገባ ነው አርና አፍቶ ስትል ልከሽ ምናምን የሚል ተመልካቾቻችንም እንዲረዳቸው ካሊቱ ተከታታዮችም እንዲያውቁትና እንዲረዱትም ለማጨመር ነው ከነትርጉሙ እውነት ቋንቋ ማወቅ መልካምነት ነው በሰፊው እንግዲህ ታስተምረናለህ ኦኬ ኖርማሊ እኔ ወለኔ ነኝ እኔ ወለኔ ነኝ ልከሽ የሚባሉ በልከሽ ብለው ለወለኔ ማንነት እኔ አሁን ብዙ ጊዜ ማንነት ጥያቄዎች ይነሳሉ እኔ አስተዳደራዊ ጥያቄዎች አድርጌ ነው ማስባቸው በነገራችን ማንነት ናቹራል ነው ናቹራል ነው እኔ ወለኔ ነኝ ማንነቴ ናቹራል ነው ወለኔ ሁኜ ከወለኔ ፋሚሊ ተፈጠረ ያለውኝ ወለኔኛ ቋንቋ ተናጋሪ ቤተሰብ ነው ያፈራኝና ወለኔ ልከሽ የሚለው ነገር የመጣው ወለኔ ጉራጌ ነው ከሚለው ነገር ጋር የተመጣ ነውና ወለኔ ጉራጌ አንደር ጉራጌ ዞን አድሚኒስትሬሽን ውስጥ ለ20 ምናምን አመታት በጉራጌ ዞን ውስጥ ተካሉ የሚኖር ማህበረሰብ ክፍል ነው 100% ሙስሊም ማህበረሰብ ነው
የጂኦግራፊ አቀማመጡ ደግሞ ወጥ ነው የተበታተነ አይደለም ወጥ አቀማመጥ ነው ጂኦግራፊ አቀማመጥ የተቀመጠውና ይህ ማህበረሰብ ራሴን ማስተዳደር ፈልጋለሁ የሚል ጥያቄ ከማህበረሰቡ ከዛሬ 28 አመት በፊት ወይም 25 አመት በፊት ጀምሮ ማህበረሰቡ ያነሳ ነው ያለው እስከ ዛሬም ድረስ ይህ ጥያቄ እየጠየቀ ነው እኔም ስጠይቀው ያለው ጥያቄ ነው እኛ ያው ብዙ ጊዜ እንዲረዱኝ የጉራጌ ወንድሞችና እህቶች በጣም ከዚህ በፊት በላይ ቪዲዮ የወጣሁት እንደውም እኔ ወለኔ ነኝ በሚል ነው የወጣሁትና ሌላ በእንደዚህ በኸይር ስራዎች በአንዳንድ ነገሮች ወጣለኝና ወለኔ ነው ጉራጌ አይደለም የሚል እኔ አሁንም አቋማለኝ ልከሽም ያሉት ወጣቶች ልክ ፋኖ እንደሚባለው ቄሮ እንደሚባለው የወጣቶች ስብስብ መጠሪያ ነውና ለእናንተ የምመክራችሁ ነገር ምንድነው ለማህበረሰባችሁ ነገራቶች ቢሟላለትና ቢስተካከለለት ልከሽ አንፈልግም ብላችሁ እንደማትወጡ እኔም በዛ ልክ መጀመሪያ እንደማልወጣ ይታወቃል ኖርማሊ ግን ማህበረሰባችን የጎደለው ነገር አለ ከአዲስ አበባ 70-80 ኪሎ ሜትር ርቀት ያለ ማህበረሰብ ነው በጣም ትልቅ ማህበረሰብ ነው በጣም የመሬት ስፋት ያለው ትልቅ ማህበረሰብ ነው እንግዲህ ያ ማህበረሰብ እስከ ዛሬ ድረስ በኩራዝ ነው የሚኖረው በቂ ትምህርት የለውም ህክምናው በስነ ስርዓት የሚያገኝ ማህበረሰብ አይደለም ማለት ነው እንግዲህ ከአዲስ አበባ 70-80 ኪሎ ሜትር ርቀት ያለ ማህበረሰብ ማለት ነው እንደዚህ ነው መሰረታዊ ፍላጎቶች ያልተሟሉለት ማህበረሰብ ነው ይህ ነገር ደግሞ መሰረታዊ ፍላጎቶች ያልተሟሉለት ዋነኛው ምክንያት ራሱን በራሱ ማስተዳደር ስላልቻለ ነው በሌላ በመስለኔ ወለኔ እዛው ባንዳይረት ኢንቫይሮንመንት ውስጥ የሚኖሩ ሰው በመስለኔ ተወካሽ ወይም ተሿሚዎች መጥተው እየተዳደረነ ስለሆነ ነው ራሱ ወለኔ ራስን በራሱ ማስተዳደር መቻል አለበት ራሱን በራሱ ቢያስተዳድር ኖሮ መንገዱም ትምህርት ቤቱም ሆስፒታሉም አሁንም በቃሬዛ ነው ነፍሰ ጡሮች በቃሬዛ ኢማጂን በቃሬዛ ተሸክመዋቸው ህክምና ቦታ ሳይደርሱ እስከ ዛሬ ድረስ የሚሞቱ እናቶችና እህቶች ያሉበት የማህበረሰብ ክፍል ነው ምስለኔ ማለት በካሊድ መስል በካሊድ አምሳይ ፎር ኤግዛምፕል በወለኔ አምሳያ ለወለኔ የማይሰራ ግን ለወለኔ የማይሰራ ግን እዛች ጋር ያለው ለዞኑ አድሚኒስትሬሽን የሚሰሩ ሰዎች ተሹሞ የሚቀመጡበት ቦታ ማለት ነው በምስለኔ ብዙ ጊዜ እንደውም የህዋት ሰዎች ሲናገሩት ይሰማል ይሄ ነገር በወክልና እንደማለት ነው እና ያ ማህበረሰብ መሰረታዊ ፍላጎት ቢሟላለት ይሄንን ጥያቄ የሚያነሳ አይደለም አሁንም ያነሳችሁበትን ትግል ቀጥሉ ትግላችሁ እኛ ጉራጌ አይደለንም ወለኔንም ብላችሁ ስትሉ ግን አንዳንዴ ስለሚሰሙ ነገሮች ስላሉ ነው ሁላችሁም ባይሆንም ጉራጌ አይደለንም ወለኔ ብላችሁ ስትሉ መልማትን ከመፈለግ አንፃር የአካባቢው ራስን በራስን ከማስተዳደር ከመፈለግ አንፃር እንጂ ሌላውን የሆነ አታክ ከማድረግ ሌላውን የሆነ የራስን ጠላት አድርጎ ከማሰብ አንፃር መሆን መቻል የለበትም ቢኮዝ ዛሬም ከጉራጌም ከስልጤም ከቀቤናውም ማህበረሰብ እየኖርን ነው ነገም ከዛው ማህበረሰብ ጋር ነው የምንኖረውና ትግላችሁን አጠናክራችሁ ቀጥላችሁ ወለኔ ራሱን በራሱ ማስተዳደር እስከሚችልበት ጊዜ ድረስ ትግላችሁን አቀጣጥላችሁ መቀጠል መቻል አለባችሁ ነው ብዬምለው በዚህ ነገር ወደ ኋላ ማለት አያስፈልግም በእኔ በኢትዮጵያዊነቴ እኔ ቅድም እየነገርኩ ነው እኔ አቴ ደማቸውን አፍስሰውላታል ለዚህ ሀገር አጥንታቸውን ከስከሰውላታል ለኢትዮጵያ ነው ከሰከሱላት ገብቷል የምል የብዙዎቻችን አያቶቻችን አባቶቻችን ደምና አጥንት የተከሰከሰባት ሀገር ናት ኢትዮጵያና ለነዚህ ይህን መስዋዕትነት የተከፈለው ለኔ ነው ለኔ ለኢትዮጵያዊነቴ ነው በኢትዮጵያዊነታችሁ አትደራደሩ ይሄ የፌደራል መንግስት አወቃቀር እስካልተቀየረ ህገ መንግስቱ እስካልተቀየረ ጊዜ ድረስ ግን የወለኔን መብት ከመጠየቅ ወደ ኋላ እንዳትሉ ነው ብዬምለው ማስተላለፍላችሁ መልእክት ይሄ ነው መንግስቱ ካልተቀየረ ማለት ፌደራል የሚዋቀረው ደግሞ ከብሔር ነው ኦኬ የብሔር አወቃቀሩ እስካልቆመ ጊዜ ድረስ ይሄ ጥያቄ ወለኔም እንደወለኔ ራሱን በራሱን ማስተዳደር እንዲችል በክልልና ደረጃ ወይስ በዞን በዞን መሆን እንችላለን ባይዘው ክልል ምን ያክል ይሆናል ቁጥሩ ቅሸባ አለበት ኦኬ ቅሸባ አለበት
ቀሸባ አለበት ግን ግዙፍ ማህበረሰብ ነው ከዛ አካባቢ ካለው ማህበረሰብ ባይበልጥምም አያንስም ኦኬ ይሄ ነው ምለውና በርቱ በትግላችሁ በርቱ ተጠናከሩ ነው ይምለው ኦኬ እንግዲህ ያው ደስ ይላል እኔም ማላቃቸው ብዙ ነገሮች ናቸው ኢትዮጵያ እንግዲህ ያው ብዙ ብሔረሰቦች እንዳሉባት ነው የምንረዳው ጥሩ ነው ለኔም ግንዛቤ ሰተኛል በዚህ አጋጣሚ ለካሊድ ቲዩብ ተከታታዮችም ግንዛቤ እንደወሰዳችሁ አልጠራጠርም በዚህ አጋጣሚ የወለኔ ማህበረሰብ ተከታዮች ካላችሁ ግቡና ሰብስክራይብ አድርጉ በመጀመሪያ 99.9 ሙስሊም ለሆነው የወለኔ ህዝብ ያደረገው ስላለው ትግል የነጻነት ትግል አመስግነልን በመቀጠል ስለ ወለኔ ህዝብ የሚለው ነገር ካለ እድሉን ስጥልን ነው ያሉት ያው ብለዋል በተወሰነ መልኩ እንግዲህ ወለኔ ማህበረሰብ እኛን ያፈራ ማህበረሰብ ነው እኛን የወለደ ማህበረሰብ ነው ለዚህች ሀገር ትልቅ መስዋዕትነት የከፈለ ማህበረሰብ ነው አሁንም እየከፈለ ያለ ማህበረሰብ ነው በፌደራልም በክልልም መዋቅር ደረጃ ትልቅ ስራ እየሰሩ ያሉ የማህበረሰብ ክፍል ነው ወለኔና ወለኔ እንደማንኛውም እንደ ኢትዮጵያ ማህበረሰብ ፕራውድ የሆነ የራስ የሆነ ቋንቋ ባህል ወለንኛ ነው ቋንቋ መጠሪያ ወለንኛ ይባላል ባህል ያለው ትልቅ ማህበረሰብ ነውና ይሄ ማህበረሰብ እንዳይወጣ ተደርጓል ኖርማሊ በሴራ በተንኮል በሚዲያ እንዳይወጣ ተደርጓል እንደውም እኔ ትንሽ የሶሻል ሚዲያ ላይ መውጣት ከጀመርኩኝ በኋላ እኔ እንዳሁን አይደለም እንዳሁን ቀዝቃዛ ነበርኩኝ ሶሻል ሚዲያ ላይ በፊት በጣም አክቲቭ ነበርኩኝና ያውጣ ወለኔ ምንድነው የሚል ሰው ነበር በጣም ይገርማል እኔ መሰለ ልጅ ያፈራ ማህበረሰብ ወለኔ ምን ነበር ብሎ የሚጠየቅበት ሁኔታ አለ ይሄ ነገር አድሚኒስትሬሽኑ ይሄን ማህበረሰብ እንዳይወጣ ስላደረገው ነውና አሁን ይሄ ማህበረሰብ መደበቅ ማቆም የሚቻልበት ደረጃ ስለሌለ ያላችሁ የጀመራችሁትን ትግል አስቀጥሎ ውጤት ለውጤትን በቃለን ብለን እናስባለን ካልሆነ አሁን ያለው የወረዳው አመራር በምርጫ ወደ ምን ፈልገው ሰው እናሸጋግረዋለን ማለት ምክንያቱም እየተቀያየረ በጣም ያሳዝናል ማህበረሰቡ ብዙ ችግር ነው ያለበት እኔ አንድ ፎቶውን ልክልህና እንደም ከእንትኑ ጋር ታያይዘዋል ከቪዲዮ ጋር በካሊድ ቲዩብ ጋር በካሊድ ቲዩብ ዋጅዋስ የካሊድ ቲዩብ ሰብስክራይብ አድርጉለት ምርጦ እንደማችን ነው ካሊድ በነገራችንና ቪዲዮውን ሰጣለሁ እናቶች በጣም በጥቂት ወጪ ሊሰራ የሚችልን ድልድይ በአመት ውስጥ 50 60 እናቶች ከዛ ድልድይ እየወደቁ ይሞታሉ ልጅ ተሸክመው እንደዚህ በእንጨት ነው የሚሉት ልጅ ተሸክመው ሲሄዱ ትንሽ ዝናብ ካረጠበው ያዳልጣቸውና ይወድቃሉና እንደዚህ አይነት ችግር ያለበት ማህበረሰብ ሌሎች ማአት ችግሮች አሉበት ወለኔ በጣም የተከበረ ታታሪ ለፋተኛ ምርጥ ኢትዮጵያዊ ማህበረሰብ ነው እና ይሄንን ማንነታችሁን ይዛችሁ በርቱ ግን በኢትዮጵያዊነታችሁ ደግሞ ልትደራደሩ አይገባም ነው ማለት ዛሬ እንግዲህ ብዙ ማታቁትን ነገር እንዳወቃችሁ አልጠራጠርም በነገራችን ላይ እኔ ወለኔ ነኝ እኔ ኦሮሞ ነኝ እኔ አማራ ነኝ ማለት የሌሎች ዘረኝነት አይደለም የሌሎች መንቀፍ ብቻ ነው ዘረኝነት በያምናለሁ ስለዚህ ያው እኔ ብዙ ጊዜ ከመናገረው ነገር ስለራስ መናገር ነብስ ሰለላም ወይም ደግሞ በቁርአኑ ላይ እንደተገለጸው እኛ ገባይልና እንትኖች አርገን ይፈጠርናችሁ እንድትተዋወቁ ነው እንደሚባለው ሁሉ እኔም ደግሞ ያው አማራ ነኝ ስል አንዱ ኦሮሞ ነኝ ጉራጌ ነኝ ወለኔ ነኝ ሲባል አሁን የማላቀውን ወለኔ ነኝ በማለቱ ስለወለኔ ህዝብ በጣም ብዙ ነገሮችን አውቄያለሁ ክፉም ደጉም መልካም ነገሮችን አውቄያለሁኝ እና አሪፍ ነው ለማለት ወዳለሁ በዚህ አጋጣሚ የሮሚ ጥያቄ አለን ሮሚ ጥያቄዋ ምን ይለናል ሮሚኛው ግራዝማች ምርጥ ሰው ነው በጣም የምንወደውና እንደማከብረው ነገርልኝ እጅግ አዛኝ ነው ለሰው ልጅ በጎ ስራ ውስጥ ቀድሞ ይገኛል ካልያ አንተ ምርጥ ሰው ነው እኔ ማመሰግናለሁ ጥያቄ ግን በራስህ ድምጽ በራስህ ቤት የበጎውን ስራ ለምንድን ነው የማትሰራው ካንተ ብዙ መማር ፈልጋለሁና ምርጥ ኢትዮጵያዊ ስለሆንክ ለምን በራስህ ቻናል በራስህ ቤት የሆነ መልካም ስራዎችን አትቀጥልም አትጀምርም ነው ኦኬ ሮሚዬ እኔ እስካሁን ድረስ መልካም ለመሆን እየሞከርኩ ያንቺን ያህል መልካም ሰው ለመሆን ለመቻል ነው ማለት ያንቺን ያህል መልካም ሰው ለመሆን ለመቻል ነው
መልካም ለመሆን እሞክራለሁ ኢንሻአላህ በራስ ቻናል በራስ ድምጽ ለምንድነው ድምጽ ማትሆነው ካንቺ ብዙ ነገር ተምራለሁ ሮሚያ አንቺ በጣም ጠንካራ ጀግና አንስተነሽና ብዙ መልካም ስራዎች ላይ ቀን ማታ ሳቲ እኔ መቼ ነው የምትተኙ ብዬ የጠየኳት ቀን አለ ጣዋት የሆነበት ሄዳለሽ ማታ እስከ ሌሊት እንግዲህ አብረን እንማንተም አይተናልና የኛ ጉብዝና የኛ ጥንካሬ ካንቺ አንፃር ሲለካ ምንም ነውና ሮሚዬ አንቺንም ለምታደርጊያቸው መልካም ስራዎችና ድርጊቶች እጅግ በጣም እናመሰግናለን ኖርማሊ በራስ ድምጽና በራስ ስራ ለምናት መጣምላሽኝ እንግዲህ የናቡ አሚራ የሌሎችም ያይመንም የሌሎችም ወንድሞች ውትወታ ነውና እንግዲህ አንደበታችን ይቻለን ለመናገርና የምንፈልገው ነገር ወደናንተ ለማድረስ በቅርቡ በግራዝማች ሻፊ ዩቲዩብ እንገናኛለን ኢንሻአላህ እና አንቺንም ይዤ ቀርባለሁ ሌሎች ሰዎችንም ይዤ ቀርባለሁ በዩቲዩባችን ጥሩ ነገሮች እንሰራበታለን እንደና አቡ አሚራ ኢንሻአላህ እና ሮሚዬ አመሰግናለሁ ማሚዬ ኦኬ ሮሚ ያው እንግዲህ ምናቀው መናገር ብዙ ማድከም እንዳይሆን ስለ ሮሚ ሁላችንም ጠንቀናው ጋለን ሮሚዬ ክበሪልን ከልብ ነው ምንወድሽ በካሊት ዩቲዩብ ተከታታዮች ስም እኔም ከልብ ላመሰግን ወዳለሁ ለምትሰሪው መልካም ስራ ወደ ጥያቄዎቹ ሲሄድ አሁን ባለው የሀገራችን ፖለቲካ የማን ደጋፊ ነህ ስለ ፖለቲካችንስ ምን ትላለህ ነው የሚለው ግልጽ ነገር ነው እኔ ፖለቲካ ደጋፊ ሳይሆን እኔ ሐሳብ ነው የምደግፈው ድርጅት አልደግፍም ባይዘው ማለት ነው ፖለቲካ ሐሳብ ነው ፖለቲካ ሐሳብ ነው የምደግፈው አሁን በኢትዮጵያ ፖለቲካ ውስጥ ማን የተሻለ ሐሳብ አለው ብለህ ብትለኝ እንግዲህ ሁሉም የየራሱ ነው አይደል የሚጠራው እኔ ኒውትራል ነኝ በነገራችን በማንኛውም ነገር ላይ ኒውትራል ነኝ ብዙ ሰው ያቢ ደጋፊ ምናምን እኔ ስፔሻሊ ያቢ የሐሳቡ ደጋፊ ነኝ አሁንም አብ የሚያመጣቸው ሐሳቦች ብሪሊያንት የሆኑ ናቸው ተግባር ላይ ብለው በተግባር የተመቸ ኢንቫይሮንመንት አላገኝ ሐሳቦቹ አንተኮ ለማረፍ የሆነ ነገርን አሁን ለምሳሌ የሆነ መኪና ለማቆም ለመኪና የሚመች ቦታ ሴፍቲ ሊሰማ የሚችለው ቦታ ተመርጣለህ ፕሌንም ለማሳረፍ ለምሳሌ ፕሌን አታ ችግር እንኳን ቢደርስበት ለማሳረፍ የሚመርጣቸው ቦታዎች አሉ ባህር ካገኘ ባህር ውስጥ መክተት ነው የሚመርጠው ከተራራ ጋር ከመጋጨት ማለት ነው ኢትዮጵያ ውስጥ ያለ የፖለቲካ ትኩሳት ደግሞ የአብይን ሐሳብ አውሮ መሬት ላይ ልናሰራ አልቻለም ይሄ ደግሞ ሴራም ስላለበት ማለት ነው ያው የአብይ ደጋፊ ነው የአብይ ደጋፊ ነኝ ጥርጥር የለም የሐሳቡ ያው ነው የሐሳቡ ጥርጥር ፖለቲካ እንትን ነው ፖለቲካ ማለት ሐሳብ ነው አይዲያ ነው ያና አይዲያ መሬት ላይ አውሮ ሲሰራ ፖለቲከኛ ይባላል ሰሪው እኔ አንድን ሐቂቃ ነው የምናገረው በኢትዮጵያ ውስጥ በታሪክ የአብይ አይነት መንግስት አግኝታ አታውቅም ነው ብዬ ነው ማምነው ኦኬ ችግር የለበትም ይያልኩ አይደለም ይኖራል በየትኛውም ዓለም ያለ መንግስት ችግር አለበት ከዛ አንፃር አብይም ችግር ሊኖርበት ይችላል ከችግሩ ግን የሚያደርጋቸው መልካም ነገሮች ብዙ ናቸው የተሻለ ነው ብዬ ነው ማስበው ለምሳሌ አሁን እስኪ አሁን ከመናየው ነገር ላይ ዶክተር አብይ ይሄን አድርገዋል ማለት ይሄ ስራቸው ከሌሎች ያሽላቸው አመትለው ነገር እስኪ ተወሰነ አንድ ሁለት አባ ለምሳሌ አንድ ሁለት አባ ነው የመናገር ነጻነት በኢትዮጵያ ውስጥ አይደለም በስደት ላይ እናንተ ወይም ሌሎች ኢትዮጵያውያን ስለ ፖለቲካ ስታወራባቸው አርባክን ፖለቲካ ታወራብኝ ሀገሬ መግባት ተፈልጋለሁ የሚባልበት ጊዜ ነበርኩ ያለው መንግስት አሁን እኛ በመንፈልገው ደረጃ ለውጥ እንኳን ባያመጣ ፎር ፊውቸር ምናልባት ኔክስት በሚቀጥሉ ከአፍተር ከምርጫ በኋላ ለውጥ ያመጣል ማለት ሊታይ የሚቻል ለውጥ ይኖራሉ በጣም አንዴ አቡ አሚራ አብይኮ ስልጣኑን ሲቀበል ካዝናውስ በኢትዮጵያ መንግስት ካዝናውስ የነበረው ገንዘብ ምን ያህል በገንዘብ ነበር ታውቃለህ ከባዶ ከስፍር አንስቶ እኮ ነው ሀገራችን ላይ አሁን ይሄ የምታየው ነገር እየመጣ ያለው ማለት ነውና የአብይ መንግስት ብዙ የምትደግፍበት ጎን አለ በጣም ብዙ ያው እንግዲህ ባጭሩ የዶክተር አብይ ቀንደኛ ደጋፊ ነው በጣም በዚህ ነለፈው ያው የመጨረሻ ጥያቄ ነው ስደት ላይ ላሉት እህትና ወንድሞች ኢትዮጵያውያኖች በተክላላ ምን የምትለው መልእክት አለ በጣም አሪፍ ይሄ ሐሳብ ነው እኔ ብዙ ጊዜ ስለ እህቶች ነው ብዙ እህቶች ብዙ ወንድሞች በተለያየ ነገር ያናግሩኛል ስፔሻሊ አረብ ሀገር የሚኖሩ ማለት ነው
እንዲያድርገን ላንቺስ ምን አደረክሽ ነው ማለት ላንቺስ ምን አደረክሽ ብዙ ጊዜ እኛ አረብ ሀገር የተሰደድን ሰዎች ብዙ ጊዜ እናቀረዋለሁ አረብ ሀገር የተሰደድን ሰዎች ቤተሰባችን የደላው ቢሆን ኖሮ የሞላለት ቢሆን ኖሮ አረብ ሀገር አይሰደንም ነበር በሰራተኝነት አይልከንም ወደ አውሮፓ ወደ አሜሪካ ተምረንም ራሳችንም ቀይረን እነሱ ለመቀየር ይልኩን ነበርና የደሃ ቤተሰቦች ነው ያሉን ብዙ እህቶች ለቤተሰቦቻቸው ሲሉ ወጥተው የቀሩ ማአት እህቶች አሉ ከትዳርም ከምንም ሳይሆንማ ወንዱ ይሄን አክልም መቀየር የሚችልበት ኦፖርቹኒቲ አረብ ሀገር ላይ የለም ወንዱማ ሴቶች ግን መቀየር የሚችሉበት ኦፖርቹኒቲ አለና ያላቸውን ገንዘብ ቤተሰብኔ ለቤተሰብ ሸክሞኝ ከዚህ በፊት እዚያ ሀገር ከመምጣት በፊት ለቤተሰብ ሸክሞኝ ቤተሰብ ኑሮ ይኖር ነበር ገባ ኑሮን እኔም ተደራቢ ሸክሞኝ ማለት ነው ኑሮን ይኖር ነበር እኔ እዚያ ሀገር ከወጣኝ በኋላ ደግሞ በተወሰነ ደረጃ ቤተሰብን ሰፖርት ካደረኩት ኑሮን ከደጎምኩለት ራሱ ሲያድር ከነበረው ላይ ጨምሮ የተወሰነ ጊዜ ህይወቱን መክፋት ይችላል እና እናንተ የምታገኙት ነገር ሁሉ ወደ ቤተሰብ ማዋል ሳይሆን የራሳችሁንም ነገር ሴቭ አድርጋችሁ ስፔሻሊ ሴት እህቶች ድሚ ያው እንደምታውቀው ነው እዚህ ሀገር ላይ ያው እኔ በጣም ነው ማዝነው ለሴት እህቶችና የራሳችሁ የሆነ ነገር በማስቀመጥ አገራችሁ ላይ ገብታችሁ ጉሊትም እንኳን ተርችራችሁ ቢሆን አቻችሁን ፈልጋችሁ ትዳር ይዛችሁ እንድትወልዱና ወደ አገራችሁ መግባት የምትችሉበትን መንገዶች እንድታመቻቹ ወደ አገራችሁ መግባት የምትችሉበትን መንገድ የምታመቻቹት ደግሞ ካላችሁ ነገር የሆነ ነገር ለራሳችሁ ብላችሁ ማስቀመጥ ስትችሉ ነው ስፔሻሊ አገር ላይ ብር ከላኩ በኋላ በጣም ብዙ ነገሮች ተሰማለ ማለት በጓደኛ ብር ተበላን በወንድም ተበላን በህት ተበላን እናት ካደችን ምናምን የሚባል ነገር አለና እናንተ ብሩን እዛ ከምትልኩት የተወሰነው ብር እዚሁ ራሳችሁ የምታስቀምጡበት መንገድ አሰመቻችታችሁ ወደ ሀገር ስትሄዱ ያን ነገር ይዛችሁ ሄዳችሁ ብዙ እህቶች ምን ተፈጥሮባቸዋል መሰለ ሀገር ብር ከላኩ ካስቀመጡ በኋላ ሀገር ሲሄዱ ያስቀመጡትን ገንዘብ ያላገኙበት ሁኔታ ብዙ ሁኔታ ስላለ አሁንም ሀገር ላይ ከአረብ ሀገር ከወጣን ጊዜ ድረስ ያለንን ነገር የተወሰነው ለቤተሰብ ያደረገን የተወሰነው ለራሳችን እየተጠቀምን የሆነች ነገር ደግሞ ለወደፊት ልንጠቀምበት ልንሰራበት የምንችልበት ነገር ልናስብና በዛ ልክ ነገራቶች ልናስኬድ ይገባል እንዳትሸወዱ በአረብ ሀገር የምትኖሩ እህቶች ብዙ ጊዜ ሀገር ላይ ባሉ ወንዶች በጣም የምትሸወዱት ነገር አለ በጣም ብዙ ችግር አለ ሁላችሁም ማለት ባይቻልም የተወሰናችሁ በጣም ተጎታችሁ ጉዳታቱን ሶሻል ሚዲያ ላይ ስትናገሩ ይሰማልና አሁንም ጥንቃቄ አድርጉ እኛ አረብ ሀገር የተሰደድነው የድሃ ልጆች ስለሆነን ነው አላማችን አንርሳ የድሃ ልጆች ስለሆነን ነው ስንሄድ የሚያጋጥመን ያው ቤተሰባችን ነው ያው ቤተሰባችንን የህይወቱን ለመለወጥ ከገባን በጊዜያዊነት ሳይሆን በዘላቂነት ሊሆን እንዲችል እዚች ጋር የምታገኙት ነገር ሴቭ አድርጉ ውጭ ሀገር ከወጣችሁ በኋላ ደግሞ የባለው የመጣችሁበትን ነገር እንዳትረሱ ተመልሳችሁ የምትገቡበት ቦታ ስለሆነ የመጣችሁበትን ነገር እንዳትረሱ ይሄ ከወንድ ጋራ ከተለያየ ነገር ጋራ በተያዘ መጀመሪያ እኔ እናቴ ሳረዳ እንዴት ነው አንድ ነው እንድ ልረዳ የምችለው በጣም እናት አመጣ በአርጋ የወለደችኝ እናቴ ሳላበላ ሳልጠግብ ካለችበት ችግር ሳላወጣ አንድ ጎረምሳ ተዋውቂ እንዴት ነው ለዛ ጎረምሳ ገንዘብ የምልክለትና መጀመሪያ እህቴ እናትሽን ካለችበት ችግር ነፃ አውጫት ከዛ በኋላ አንቺ ደግሞ ፍቅር ነፃ ያወጣሻል ብዬ ነው ማለት ተከክል በጣም ጥሩ መልእክት ነው ያስተላለፈልን ወንድማችን ግራዝማች ያው ብዙ ጊዜ የምንሸወደው ነገር እዚህ ሀገር ገንዘባችንን ሴባ ለማድረግ ነው ይሄንን ከዚህ በፊትም ተናግሬዋለሁ በቀጣይም ወሳኝ ኢምፖርታንት ነገር ስለሆነ መለስበታለሁ በጣም ወሳኝ ነገር ነው ወንዱ ያላወራውት ነገራችን አዋሚራ ስለወንዱ ያላወራውት ወንዱ ብልጥ ነው ኦኬ ብልጦች ነንኛ ወንዱ ብልጥ ነው ስለ ራሱን አይጥልም አትስቲ የሆነ ነገር ካለው ራሱን አይጥልም ሴቶች ግን ብዙ ጊዜ ስለ ፍቅር ይሸወዳሉ ብዙ መስዋዕትነት ይከፍላሉ ይሄ ችግሩ መሰለ አንደኛ ከቤተሰብ ወጥተው ብቻቸውን ስለሚሆኑና ነፃነቱም ስላለ ነፃነቱም አለ እንደገና ደግሞ የብቸኝነቱ ስሜት እሱ ነገርም ይኖራል ኖርማሊ
እና በጊዜያዊ ማንቆለጳጳስ እንደዛ የሚሸወዱት ነገር አለ እንዳትሸወዱ እህቶቼ አዎ ይደረስበታል ሁሉም ነገር ይደረስበታል ከችግር ማለት ቤተሰቦቻችንም ራሳችንም ከችግር ካወጣን በኋላ ይሄ ነገር ይደረስበታል ኤኒዌይ እንግዲህ ያው ዛሬ ደስ የሚል ቆይታ ሳልፈናል ግራዝማች ጋር ብዙ ነገር ተምራቸዋል በዚህ አጋጣሚ ስለወለኔ ማህበረሰብ እኔ ማላቀውን ብዙ ነገሮች ተምሬያለሁ ስለ ስደት ህይወት ስለ መልካምነት ስለ በጎ አድራጎት ብዙ ነገር እንደተማራቸው አልጠራጠርም ያው ግራዝማች በጣም ብዙ ጥያቄዎች አሉ ግማሹ ተመሳሳይ ነው ግማሹ ደግሞ ያስተምራል ምንላቸው ነገር መርጠን ለእናንተ አቅርበናል ከናንተ የሚጠበቀው አስተያየታችሁን ኮሜንት ላይ ማስቀመጥ እንዲሁም ላይክ እና ሼር በማድረግ ለዩቲዩብ ቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክት በመጫን ሁሉ ጊዜ የምንለቃቸው ቪዲዮዎች ለእናንተ እንዲደርሱ ያድርጉ እስካሁን አብሬያችሁ የቆየሁት እኔ ወንድማችሁ ኻሊድ መሐመድ ሸጋሚር አባትና ወንድሜ ግራዝማች ሻፊ ነው እንግዲህ ቪዲዮ ከመጨረሴ በፊት ወንድሜ ግራዝማች የሚያስተላልፈው መልእክት ካለ እስኪ ድሉ ልስጠው አንድ ወይም 30 ሰከንድ ነው የካሊድ ዩቲዩብን ሰብስክራይብ አድርጉ ለማድረግ ነው ካሊድ በወለኛ ቢሆን ደስ ይለኛል እንደው ምንም ቋንቋው እንደማር ዋጅዋስ የካሊድ ዩቲዩብ ሰብስክራይብ አኙ ያኔ ምንን ይሏን ይግዝ ምንን ነይ ምን አነ ያ አኙይ ሰብስክራይብ ምንኛ እና ይመቻችሁ እንግዲህ ሁላችሁም ላላብ ይወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ